ባለፈው ሳምንት የዳንኤልን ታሪክ ጀመርን። ዛሬ ትንቢተ ዳንኤል ምዕራፍ 1 እስከ 8 ያለውን እንመለከታለን። የይሁዳ ንጉሥ ኢዮአቄም በነገሰ በሦስተኛው ዓመት የባቢሎን ንጉሥ ናቡከደነፆር ወደ ኢየሩሳሌም መጥቶ ከበባት። ጌታም የይሁዳን ንጉሥ ኢዮአቄምን ከእግዚአብሔርም ቤት ዕቃ ከፍሎ በእጁ አሳልፎ ሰጠው። እርሱም ወደ ስናዖር ምድር ወደ አምላኩ ቤት ወሰደው። ዕቃውንም ወደ አምላኩ ግምጃ ቤት አገባው። ንጉሡም ነውር የሌለባቸውንና መልከ መልካሞቹን በጥበብ ሁሉ የሚያስተውሉትን ዕውቀትም የሞላባቸውን ብልሃተኞችና አስተዋዮች የሆኑትን በንጉሡም ቤት መቆም የሚችሉትን ብላቴኖች ከእስራኤል ልጆች ከነገሥታቱና ከመሳፍንቱ ዘር ያመጣ ዘንድ የከለዳውያንንም ትምህርትና ቋንቋ ያስተምሯቸው ዘንድ ለጃንደረባዎቹ አለቃ ለአስፋኔዝ ነገረ። ንጉሡም 3 ዓመት ያሳድጓቸው ዘንድ ከዚያም በኋላ በንጉሡ ፊት ይቆሙ ዘንድ ከንጉሡ መብል ከሚጠጣውም ጠጅ በየዕለቱ ድርጎአቸውን አዘዘላቸው። በእነዚህም መካከል ከይሁዳ ልጆች ዳንኤልና አናንያ፣ ሚሳኤልና አዛርያ ነበሩ። የጃንደረባዎቹም አለቃ ስም አወጣላቸው። ዳንኤልን ብልጣሶር፣ አናንያንም ሲድራቅ፣ ሚሳኤልን ሚሳቅ፣ አዛርያንም አብድናጎ ብሎ ጠራቸው። ዳንኤልም በንጉሡ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ። እንዳይረክስም የጃንደረባዎቹን አለቃ ለመነ። ባቢሎኖች ከእነሱ ቀድመው ከነበሩት ገዢዎች አሲራውያን የሚለዩባቸው መንገዶች አሉ። አሲራውያን ለሚማርኳቸው ወታደሮች ርኅራኄ የሌላቸው ጨካኝ አገዛዝ ያላቸው ሲሆኑ፣ ባቢሎኖች ግን እንደዚህ አይደሉም። አገርን ወይ አንድ ከተማን ሲያጠቁ አሳሳች ዘዴዎችን ይጠቀማሉ። የሚያደርጉትም በጦርነት የሚማርኳቸውን ወደ ባቢሎን በመውሰድ የባቢሎንን ውበት ያሳያሉ። እዛም እንዲኖሩ ይጋብዘዋቸዋል። በሂደትም እነሱን እንዲመስሉ ያደርጓቸዋል። ዳንኤል ግን ይህንን ሊቀበል አልፈለገም። ዳንኤል አዲሱን መኖሪያውን አካባቢን ለመምሰል አልፈለገም። ዳንኤል በባቢሎን ይኖር እንጂ ባቢሎን በዳንኤል ውስጥ አይኖርም። እሱ ለጌታ የማያወላውል ታማኝ የሆነ ሰው ነበር። ወደ ኋላ መለስ ብለን ካስታወስን ይህን መጽሐፍ ዳንኤል የጻፈው 15 ዓመት እያለ ሲሆን መጽሐፉ ሲጠናቀቅ ዳንኤል 85 እስከ 90 ዓመቱ ነበር። አንድም ጊዜ ከባቢሎን መንግሥት ጋር ስምምነት እንዳደረገ አልተጻፈም። ማንም ፍጹም ሰው ባይኖርም እሱ በአስራዎቹ ዕድሜው ሆነ እስከ ዕድሜው የገፋ አዋቂ እያለ ለጌታ ታማኝነቱን የለየለት ነበር። እሱ ለእግዚአብሔር እጅግ ታማኝ የሆነ ሰው ነበር። ወጣት ሆነ ዕድሜው የገፋ ያለ የበሰለም ሰው በየትኛውም ጊዜ ኃላፊነት አለበት። ባቢሎኖች 3 የሚያሳስቱበት መንገዶችን ስንመለከት፣ አንደኛ ሰውን ከነበረበት አኗኗር ማግለል፣ አንድን ሰው ከማኅበራዊ ሕይወቱ ከሚያመልከው አምላክ ማላቀቅ እንደ መጀመሪያ የሚጠቀሙበት ስልት ነው። ሐሳባቸውም በመጨረሻም ይህ ሰው የእኛን አኗኗርና ባህል ይላበሳል ብለው ያምናሉ። ሁለተኛው የአእምሮ አስተምህሮትን ማድረግ፣ ይህም ቁጥር 3 ላይ ተመልክተነዋል። በዚህ አስተሳሰባቸው የሚመጡትን ወጣቶች እንገዛለን ብለው ያስባሉ። ሦስተኛው የባቢሎን ስልት ስም መቀየር፣ ይኸውም በዳንኤል 1 ቁጥር 7 ላይ ተመልክተነዋል። የጃንደረባዎቹም አለቃ ስም አወጣላቸው። ዳንኤልን ብልጣሶር፣ አናንያንም ሲድራቅ፣ ሚሳኤልንም ሚሳቅ፣ አዛርያንም አብድናጎ ብሎ ጠራቸው። እነዚህ 4 የአይሁድ ሰዎች ሲወለዱ ጠንካራ ስም የነበራቸው፣ ይህም የዳንኤልም ስም ከእግዚአብሔር ዳኛዬ ነው የሚል ትርጉም ሲኖረው፣ አናንያንም ማለት ጌታዬ ቸር ነው፣ ሚሳኤል ማለት ማን ነው እንደ እግዚአብሔር ሲሆን፣ አዛርያ ደግሞ ጌታ ይረዳል የሚል ትርጉም አላቸው። ወደ ባቢሎንም እንደደረሱ ባቢሎኖቹም እንግዲያውስ በዚህ ስማችሁ አትቀጥሉም፣ ለዳንኤል የሰጡት ስም ብልጣሶር፣ ብልጣሶር ሕይወትን ይጠብቃል የሚል ትርጉም ሲኖረው፣ ብልጣሶር የባቢሎኖች አምላክ ነው። አናንያንም ሲድራቅን ያሉት ሲድራቅ ረሃ የሚባል የፀሐይ አምላካቸው ሲሆን፣ ሚሳኤልንም ሚሳቅ የባቢሎናውያንን ሌላ አምላክ ነው። አዛርያንም አብድናጎና የኒቦ አገልጋይ ያው ሌላ የባቢሎን አማልክት ስም ሰጧቸው። ባቢሎኖች ያሰቡት የነ ዳንኤልን ስም በመቀየር ባቢሎናውያን ማድረግ ነበር ያሰቡት።
ዳንኤል ግን መሰረቱ በእግዚአብሔር ስለነበር ማንነቱን ለአፍታ እንኳን አልቀየረም። እነ ዳንኤልን መርጦ ወደ ንጉሱ ቤተ መንግስት አካባቢ እንዲያገለግሉ የመለመላቸው አስፋኔዝ የሚባለው የጃንደረባዎቹ አለቃ ነበር። የነ ዳንኤል አነጋገር ግን ከቤተሰቦቻችን፣ ከሀገራችን፣ ከኑሮአችንም ልትለዩን ትችላላችሁ፣ ግን ይህ ከጌታ ያለንን ማንነት አይለውጠውም። እኛም በክርስቶስ ማንነታችን ላይ መመስረት አለብን። በጌታ ማንነታችንን ማወቅ አለብን። እንደዚህ ያለ እምነት ይስጠን። አሜን።